ሰላም እንዴት ናችሁ? ዛሬ የምናወራው ስለ ሀሳብ ነው። ሀሳብ ራሱ ትልቅ ነው፣ ትልቅ ነገር ነው። ሀሳብ በእኔ አንደበት ለመግለጽ በጣም ይከብዳል። ግን ያው መጽሐፍት ላይ ያየሁትን የማውቀውን ነው የምነግራችሁ። በህይወታችን አንድ ደረጃ አንድ ስቴፕ ለውጥ እንድናመጣ ያደርጋል። ይህን ሀሳብ በደንብ ተግባራዊ ካደረጋችሁት ማለት ነው። እና ሀሳብ ማለት በጣም ትልቅ ነገር ነው። ሁሉም ነገሮች የተፈጠሩት ከሀሳብ ነው። ውስጣችን ላይ ካለ ሀሳብ ነው ሁሉም ነገሮች የተፈጠሩት። የእስክሪብቶ ሀሳብ ነበረ፣ በቃል ወጣ፣ ከዛ በኋላ ተቀይሮ እንደዚህ ያየ ነው። መኪና ሀሳብ ነበረ፣ የሆነ ሰውዬ ሀሳብ ነበረ። አሁን እኛ የምናስበው ሀሳብ ምንድነው ነው ትልቁ ነገር። ስለምታስበው አስብ፣ ሀሳብህ ምንድነው? ብዙ ጊዜ አሁን እኛ ችግራችን መሰላችሁ፣ አሁን ለምሳሌ ማታ ስለምንበላው ነገር ብንጠይቅ እንዲህ አልበላም ይከብደኛል፣ እንደዚህ እንቁላል አልበላም ይሄ ይከብደኛል፣ ይሄ ጨጓራዬን ያመዋል ምናምን እንላለን። ይሄ ፓስታ ቀለል ያለ ነው እንዲህ ያለ። ስለ ምግብ ሲሆን ችግር የለም። ስለ ሀሳብ ሲሆን ግን ምንም አናስብም። ስለ ሀሳብ የትኛውም ሀሳብ ይግባ። በተለይ አሁን ሞባይላችን ላይ ገብተን የተለያየ ሀሳብ ማታ እናስገባለን፣ ቀን እናስገባለን። ይሄ ችግር አለው ይሄ ችግር የለውም ብለን አናስብም። ዝም ብለን ማስገባት ነው። እንደ ምግብ ለምግብ የምንጠነቀቀውን ያክል ለሀሳብ አንጠነቀቅም። ሀሳብ ወደ አእምሯችን ሲገባ የሆነ ቪዲዮ አይተን ስንረበሽ የሆነ ነገር አይተን በቃ አልሆነ ስሜት ስንገባ ምንም አይመስልንም። ራሳችንን ሲያጨናንቀን ልክ አሁን እንቁላል ማታ በልተህ በቃ ዳርን ሲያስቸግርህ እንደሚያድረው ነው ሀሳብ አእምሯችን ውስጥ ሲገባ፣ የማይጠቅም ሀሳብ ሲገባ እንደዛ ነው አእምሯችንን የሚያጨናንቀው። እና ስለምናስበው ማሰብ አለብን፣ የምናስበው ማወቅ አለብን። እና እዚህ ጋር ልነግራችሁ የምፈልገው ነገር ምንድን ነው፣ ሀሳብ ነው እናንተን የሚበልጠው ወይስ እናንተ ናችሁ ሀሳብ ነው የምትበልጡት የሚለው ነው። ከሀሳብ ማን ይበልጣል? ሀሳብ ነው የሚበልጠው ወይስ እኛን ነው የሚበልጠው የሚለው ነው የምነግራችሁ። እና በደንብ ተከታተልን። እዚህ ጋር ምን ይታያችኋል ብዬ አሁን ልጠይቃችሁ እስኪ። ምን ይታያችኋል እዚህ ጋር? ነጥብ ልትሉኝ ነው። እዚህ ጋር አንድ የሆነ ነገር አለ፣ ይሄን ልትነግሩኝ ነው። አሁን የምነግራችሁ ነገር ይሄ ለምሳሌ ችግር ይሆናል፣ ይሄ ደግሞ በረከት ይሆናል። ይሄ ማለት ነው። ይሄ ደግሞ በረከት ይሆናል፣ ይሄ ችግር ይሆናል። ሁለቱም ይቀያየራሉ። እነዚህ የሚቀያየሩት በመሰላችሁ በምናስበው ሀሳብ ነው። ለምሳሌ አሁን ስለ ችግር ብቻ የምናስብ ከሆነ ይሄ የለኝም፣ ይሄ የለኝም፣ ይሄ የለኝም፣ ይሄ የለኝም የምንል ከሆነ ማለት ነው አይኑረን። የለንም እኮ ምንም የለም፣ የለንም። በቃ ገንዘብም የለንም፣ የሆነ ነገር የለንም። በቃ የሌለን ነገር ብዙ ነው። እሱም ብቻ በምናስብበት ጊዜ በረከት ይቺን ታክላለች፣ ታንሳለች። ምን ይሰፋል? ችግር ይሰፋል። ስለዚህ ስንንቀሳቀስም በቃ ስንሄድም ውስጣችን ውጥር ያለ ነው። በቃ ይሁን በቃ ተጨናንቀን ፊታችን ራሱ በቃ በቃ እንዴ ምን ሆነ ነው ምናምን ሰው እስከሚለን ድረስ የሆነ ችግር ውስጥ እንዳለን የሚያሳብቅ ነገር ያሳያል። ይሄ ሰፍቶ ማለት ነው። ይሄ ችግር ሆነ ማለት ነው። ከዛ ደግሞ ሀሳብ ይሄን ሁሉ የሚፈጥረው እንግዲህ ሀሳብ ነው። ከዛ ደግሞ ይሄ በረከት ሆነ ያልኳቸዋል። ይሄ ደግሞ ችግር የሚሆነው ምንድነው? ምንም ብንቸገርም በችግር ውስጥ ሆነን ስናመሰግን፣ ስለ በረከት ስናወራ፣ በቃ አለኝ ስንል፣ ፈጣሪያችንን ስናመሰግን፣ በቃ ያለኝ ነገር እኮ ብዙ ነው፣ በቃ መራመዴ፣ መተንፈሴ፣ ከዛም አልፎ አለመራመድ ራሱ ብንችል የሆነ ነገር በቃ አለ በህይወት መኖራችን ራሱ እያልን ስናመሰግን የትኛው ይሰፋል? ይሄ በረከት ይሆናል። ችግር ይቺ ትሆናለች። አሁን በዚህ ሁኔታ ችግሩ ሳይሆን ችግር የሆነው የምናስብበት መንገድ ነው። እኛን የሚያጨናንቀንም የሆነ ተስፋ የሚሰጠን የምናስብበት መንገድ ነው። እና አሁን ማን ያሸንፋል የሚለው ነው የምነግራችሁ። ለምሳሌ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? አንተ ካፕቴኑ ነህ፣ ችግሩ ደግሞ ችግሩ ምንድነው? መርከቡ ነው ይላል። ምን መሰላችሁ? አሁን ለምሳሌ እኛ ካፕቴን ከሆንን መርከቡ ደግሞ ሀሳብ ከሆነ ያ ይበልጣል ማለት ነው። አሁን የሚያንቀሳቅሰው ግን ማን ነው? ካፕቴኑ ነው። መርከቡን የሚያንቀሳቅሰው ካፕቴኑ ነው። መርከቡ ግን ካፕቴኑን የሚያንቀሳቅሰው ከሆነ ዝም
ብሎ ሜዳ ነው የሚገባው። ስለዚህ ካፕቴኑ ግን መርከቡን የሚያንቀሳቅሰው ከሆነ ትክክለኛ አካሄድ ይዞ ይሄዳል ማለት ነው። ስለዚህ ሀሳባችን እኛን የሚመራን ከሆነ ዝም ብሎ የትኛውንም ሀሳብ እያመጣ እኛን የሚመራን ከሆነ ዝም ብለን ወደማንፈልገው ቦታ ነው የምንሄደው። እኛ ግን ሀሳባችንን ተቆጣጥረን የምንፈልገውን የምናስብ ከሆነ ለኔ ይሆናል የምንለውን ሀሳብ የምናስብ ከሆነ እኛ እናሸንፋለን ማለት ነው። ሌላ ደግሞ ልንገራችሁ። እናንተ በእስክሪብቶ የተጻፈ ብላችሁ ራሳችሁን ሳሉት። ሀሳቡን ደግሞ በእርሳስ የተጻፈ ሀሳብ ይጠፋል። በቃ ማጥፋት ይቻላል። ሀሳቡን አጥፍቶ መቀየር ይቻላል። ልክ በእርሳስ እንደተጻፈ ማለት ነው። እኛ ግን እንደ እስክሪብቶ ነን። በቃ ምንም አንጠፋም። ፈጣሪ ጥሩ አድርጎ ነው የፈጠረን፣ ንጹህ አድርጎ ነው የፈጠረን። ግን ሀሳብ እዚህ ጋር ሀሳብ ይመጣና ልክ በቃ ይሄ ድምቅ አድርገን እርሳስ ብናጠቅረው አለ አይደለ? ልክ እንደዛ ማለት ነው። ሀሳብ ይመጣል፣ እኛን የሆነ ነገር ውስጥ ከቶሎ ምናምን ነገር ይሄዳል። እና እዚህ ጋር ልነግራችሁ ፈልገው ደግሞ ሌላው ነገር እናንተ ለምሳሌ ራሳችን እንደ ሰማይ ነው፣ ሀሳብን ደግሞ እንደ ደመና ሊጠቋቁር ይችላል። በቃ ይሄ ሲጠቋቁር ምንድነው በቃ ሽፍን ያደርገዋል ሰማዩ። ሀሳብም እንደዛ ነው፣ ይመጣል ሽፍንፍን አድርጎ በቃ የሆነ ጭንቀት ውስጥ ይከተናል። እኛ ግን እኮ ሰማይ ነን። በቃ እንደ ሰማይ አድርጋችሁ አስቡት። ግን ጥቁርቁር ሲል በቃ ሰማይ የሌለ ሁሉ ይመስላል። እኛ የሌለን እስከሚመስለን ድረስ ሀሳብ፣ ጭንቀት የሆነ ነገር ያመጣና ራሳችን ላይ ጨለማ ያደርግብናል። ያ ምንድነው? ሀሳብ እኛን መቆጣጠር ሲችል በቃ ዝም ብለን የፈለግነውን ሀሳብ ያልፈለግነው ሀሳብ ሁሉ ገብቶ አእምሯችንን ሲያጨናንቀው እኛ ሳንሆን ሀሳቡ ነው የሚቆጣጠረን። ልክ ቅድም እንደነገርኳችሁ ቅዱስ ዮሐንስ አፈወርቅ እንዳለው በቃ ይሄ ሀሳብ እኛን የሚገዛን ከሆነ ዝም ብለን መሄድ ነው። አስቡት አሁን መርከብና ካፕቴኑ ትንሽ ነው ስታዩት፣ በጣም ትንሽ ነገር ነው ሰውየው ማለት ነው። እነዛን የሚገርሙ ስንት ኮንቴነር የጫነ መርከብ ግን የሚመራው ማን ነው? ካፕቴኑ ነው። መርከቡ ግን ካፕቴኑን የሚመራው ከሆነ እንዴት አደጋ እንዳለው አስቡት። ስለዚህ ሀሳባችን እኛን የሚመራን ከሆነ ሀሳባችን ማለት ዝም ብለን የምናስገባው ሀሳብ መርጠን የማናስብ ከሆነ ዝም ብለን የትኛውንም ሀሳብ የምናስገባ ከሆነ እሱ የሚመራን ከሆነ በህይወታችን ላይ አደጋ ያመጣብናል። እኛ ግን መርጠን የምናስብ ከሆነ የሚገባንን የምናስብ ከሆነ ይሄ ይገባኛል ብለን ወይም ደግሞ ይሄን ሀሳብ ባስብ ትልቅ ነገር አደርጋለሁ ብለን የምናስብ ከሆነ ሀሳባችን ውጤት ያመጣል ማለት ነው። ለምሳሌ በቅርቡ አባ ገብረ ኪዳን ግርማ ለሆስፒታል የመሰረት ድንጋይ ጥለዋል። ሰንፔር የሚባለው ሆስፒታል ከአሁን በፊት ሰምተነውም አይተነውም አናውቅም። ግን በሀሳብ ደረጃ በአባ ገብረ ኪዳን ግርማ ሀሳብ ውስጥ ሀሳብ ነበረ እኮ። ከዛ በኋላ ምንድን ያደረጉት? ያን ሀሳብ በቃል አወጡት። በቃ ይሄን እሰራለሁ ብሎ አወጡት። አሁን የሀሳብ ስታዩት ምንድነው? በጣም ብዙ ሰዎችን የሚያክም ዘር ሃይማኖት የማይለይ በቃ ትልቅ ነገር ለሳቸው ራሱ በቃ ትልቅ ደስታ የሚሰጥ ነገር ነው ያደረጉት። ምንድነው ግን መጀመሪያ ላይ ሀሳብ ነው። እኛ አሁን ሰምፔር የሚባለው እኮ ከመፍታ አናውቀው ነበር። አሁን ግን ሀሳብ ነበረ፣ ወደ ቃል ተቀየረ። ከቃል ደግሞ ወደ ተግባር ተቀየረ። ስለዚህ እኛ የምናስበው ሀሳብ ወደ ተግባር ይቀየራል። የምናስበውን ግን መርጠን ማሰብ አለብን። በነገራችን ላይ እንደዚህ አይነት ሀሳብ ስናስብ የኛ ድርሻ ምንም ነው፣ ፈጣሪ ነው ራሱ የሚሰራው። ለምሳሌ አሁን አባ ገብረ ኪዳን ምንም በቃ ላያዋጡ ይችላሉ በገንዘብ ደረጃ ማለት ነው። በሀሳብ ግን አሁንም ያዋጣሉ። በቃ ሀሳብ ነው እሳቸው ጋር የሚጠበቀው። እኛም አሁን ትልቅ ነገር ማድረግ እንችላለን፣ ግን ሀሳባችን አይደለም እኛን መብለጥ ያለበት። እኛ ነን ሀሳብ መቆጣጠር ያለብን። የምንፈልገውን ማሰብ ልክ በሚርበን ሰዓት ወይም በምንፈልገው ሰዓት እንደምንበላ ሁሉ ሀሳብን በምንፈልገው ሰዓት ወይም የምንፈልገውን ሀሳብ ነው ማሰብ ያለብን። ያገኘነውን ሁሉ የምናስብ በቃ ሀሳብ አብስተን የተለያየ ሀሳብ የምናስብ ከሆነ ትኩረት ሰጥተን የማናስብ ከሆነ ሀሳብ ከኛ በላይ ከሆነ አደጋው የከፋ ነው የሚሆነው። እና ይሄን ሀሳብ እናንተ ራሳችሁ ሞክሩት። እኔ ነኝ ሀሳብን የሚበልጠው ወይስ ሀሳብ ነው እኔን የሚበልጠው ብላችሁ ሞክሩት። ምክንያቱም አሁን ማህበራዊ ሚዲያ በበዛ ቁጥር ሀሳባችን እየተበታተነ ነው። ለምሳሌ አሁን በቅርቡ
ነዳጅ ያው በሆርሙዝ ሰርጥ ምክንያት ነዳጅ ጠፍቶ ነበረ እና ምንድነው ያደረኩት? በቃ ቀኑን ሙሉ እኔም ስለ ነዳጅ ችግር ላላወራ ሰዎችም ሲያወሩ ላለመስማት ነው በቃ ያደረኩት። አንድ ቀን ሙሉ ሞከርኩት። ምክንያቱም ሰው በቃ አለቀልን፣ ከዚህ በኋላ በቃ ዋጋ የለንም፣ በቃ ነዳጅ ጠፋ፣ በቃ ችግር ውስጥ ገባን ምናምን። አሁን ከችግሩ በላይ ሰው የሚያወራው ነገር ነው በቃ ሰላም የሚነሳው። ስለዚህ እኔ በቃ አላወራም ብዬ ከሰው ጋር እኔም ለሰው አውርቼ አላስደነግጥም። እንዲህ ችግር አለ ብዬ ማውራት አልፈልግም። ሰውም ሲያወራ አልሰማም ብዬ አንድ ቀን ዋልኩኝ። በጣም የሚገርማችሁ በቃም ትልቅ ለውጥ ነበረ። በቃ ትልቅ ለውጥ ነው ያን ቀን የዋልኩት። በቃ በሰላም ነው የዋልኩት ያን ቀን። ከዛ በኋላ ከሰዎች ጋር ስለምቀላቀል የሆነ ሰው እንዲህ ይላል በቃ ያ ሀሳብ ራሱ እኔን ያጨናንቃል። በኋላ እኮ የሚፈጠረው ነገር አይታችሁታል። ምንም ያው ዋጋ ቢጨምርም የሆነ ነገር ቢፈጠርም እግዚአብሔር ይመስገን አለ። ግን ያኔ ሲወራ የነበረው ምንድነው በቃ አቁሟል፣ ዋጋ የለው ምናምን። ያው በኮሮና ጊዜ እንደዛ ነው በቃ የሆነ የሚወራው ወሬ ከችግሩ በላይ የሚወራው ወሬ ይበልጣል። ያ ሀሳብ ደግሞ ያ ወሬ ወደ ሀሳብ ይቀየርና ሀሳብ በውስጣችን ሲያድር እኛን ያሰናክልናል። መሆን የማንፈልገው ነገር እንሆናለን። ሀሳባችን እኛን እንዳይበልጠን መከታተል አለብን። ሀሳባችን እንቆጣጠረው። እኛ ከሀሳባችን በላይ ነን። ይሄ የምናስበው ሀሳብ ዝም ብሎ ያገኘነው የምናስብ ከሆነ እኛን ስለሚጥለን ጠልፎ ስለሚጥለን ችግሩ ስለሚያስገባን እኛ ከሀሳባችን በላይ መሆን አለብን። ማንበብ አስተሳሰብን ይቀይራል።